ሰላም ነህ? እንዴት ነው? ሰላም እንዴት አለ? አለን። እስቲ ሰዎች ቤት ከመግዛታቸው በፊት ማወቅ ያለባቸውን አንዳንድ ዋና ነገሮችን ጥቀስልኝ። በጣም ጥሩ። አንድ ደንበኛ ወይንም ቤት ገዢ ቤት ወይም የንግድ ሱቅ ከመግዛቱ በፊት የሚገዛበትን ሪል ስቴት ካምፓኒ ፕሮፋይል ወይንም ባክግራውንድን በደንብ ጠንቅቆ ማወቅ አለበት። ይህም ሲባል ለምሳሌ ገንብቶ ያስረከበ ከሆነ የገነባቸውን ፕሮጀክቶች፣ የቤቶችን ኳሊቲ እንዲሁም ደግሞ በምን ያህል ጊዜ ገንብቶ አጠናቋቸዋል። አሁን ማስረከቡን ብቻ ሳይሆን አንድም ፕሮጀክት ገንብቶ ለማስረከብ ምን ያህል ጊዜ ይወስዱበታል የሚሉትን ነገሮች በደንብ ጠንቅቆ ማወቅ አለባቸው። ተጨማሪ ደግሞ ኳሊቲው ያው ቤት ስንገዛ ያው ላይፍ ታይም ፕሮፐርቲ እንደመሆኑ መጠን ኳሊቲው ምን ይመስላል የሚሉትን ማወቅ አለባቸው። በተጨማሪ ደግሞ እያንዳንዱ ቤቶች ምን አይነት ፋሲሊቲዎች አሏቸው፣ የውሃ የመብራት ችግሮች አሏቸው ወይ፣ እነዚህ ነገሮች በደንብ አክሰሱ አላቸው የሚሉትን በደንብ ማወቅ አለባቸው። ተጨማሪ ደግሞ አሜኒቲዎች ምን አይነት አሁን እዛ ጋር ሰው አንደኛ ቤት የሚገዛው ወይ ለኢንቨስትመንት ነው ወይ ደግሞ ሊኖርበት ነው። ስለዚህ ሊኖርበት ከሆነ ደህንነቱ የተጠበቀ አካባቢ ነው ወይ፣ እንዲሁም ደግሞ ለኢንቨስትመንት ከሆነ ያን ቤት ባከራየው ብሸጠው በስንት መሸጥ እችላለሁ፣ እንዲሁም ባከራየው በምን ያህል ቫልዩ ይከራያል የሚሉትን ነገሮች በደንብ ጠንቅቆ ማወቅ አለበትና ዋናውና አንደኛው ነገር ሰዎች ቤት ከመግዛታቸው በፊት የሚገዙበትን ሪል ስቴት ካምፓኒ ፕሮፋይል በደንብ ጠንቅቀው ማወቅ አለባቸው። በጣም ጥሩ ተመልካቾቻችን፣ አይ ቲንክ ጥሩ ነገር የወሰዱ ይመስለኛል። እስቲ አሁን ደግሞ ስለ ሪያሊቲ አንዳንድ ነገሮችን ንገሪ። በጣም ጥሩ። ሪያሊቲ ሪል ስቴት እንግዲህ በኮንስትራክሽን ዘርፉ ከ20 ዓመት በላይ የቆየ ካምፓኒ ነው። ያ ማለት ከ2006 ጀምሮ እስካሁን እስከ 2026 ድረስ እንደ አውሮፓውያን አቆጣጠር ማለት ነው። ኮንስትራክሽን ዘርፍ ላይ ረጅም ዓመት ልምድ ያለው ደረጃ አንድ ተቋራጭ ካምፓኒ ነው። ወደ ሪል ስቴት ሴክተሩ ደግሞ ከገባ 10 ዓመት ቆይቷል። በዚህ 10 ዓመት ውስጥ ወደ 9 ፕሮጀክቶችን ሙሉ ለሙሉ አጠናቆ ለደንበኞች አስረክቦ ደንበኞች ገብተው የኖሩበት፣ እንዲሁም ደግሞ አሁን 10ኛ ፕሮጀክታችንን ሳር ቤት ካናዳ ኤምባሲ ጋር ካርታዎቹን ሬዲ አድርጎ ለደንበኞች አስረክቧል፣ እያስረከበም ይገኛል። በቅርብ ደግሞ የምናስረክባቸው ከ6 ወር በኋላ የሚረከቡ ፕሮጀክቶች አሉ። ካርታ ወጥተን አሁንም እየሸጥናቸው ያሉ፣ እንዲሁም ደግሞ አዳዲስ ፕሮጀክቶች አሉ። በዚህ ዓመት ላውንች ያደረጋቸው ወደ 4 ፕሮጀክቶች አሉ። አጠቃላይ ወደ 14 ፕሮጀክቶችን ነው እየገነባ የሚገኘው። በቅርብ ላውንች ያደረግናቸው አፍሪካ ህብረት አካባቢ አንደር ኮንስትራክሽን ላይ ያላለን፣ እንዲሁም ሳር ቤት ካናዳ ኤምባሲ ጋር በ6 ወርና በ1 ዓመት የሚረከቡ የተናጠል ካርታ ያላቸው ቤቶች አሉ። ቦሌ ደንበል ጋዜቦ አደባባይ ጋር ደግሞ አንደኛው ካስረከብነው 9ኛው ፕሮጀክታችን አጠገብ በ20 ሜትር ርቀት ላይ የሚገኝ በተመሳሳይ ስታንዳርድ እንዲሁም አንዳንድ ነገሮችን ሞዲፋይድ አድርገን በጣም ቆንጆ ሌክዠሪ አፓርትመንት እየገነባ እንገኛለን። በተጨማሪም አትላስ ጋር ቦሌ አትላስ ሸገር ህንፃ አካባቢ በ8 ወር ውስጥ የስትራክቸር ስራ ጨርሰን ፓርቲሽን አጠናቀን አሁን ከረንትሊ የተወሰኑ ዩኒቶች ይቀሩናል። በሽያጭ ላይ ያሉ አፓርትመንቶች አሉን፣ በፍሎር 3 ቤቶች ብቻ የሚገኙበት ማለት ነው። እንዲሁም ደግሞ በቅርብ 14ኛው ፕሮጀክታችን የዚህ የ2018 የመጨረሻው ፕሮጀክታችን ማለት ነው ፒያሳ ላይ ላውንች አድርገናል። በጣም ሌክዠሪ አፓርትመንት ነው። ሞናርክ ሆቴል አጠገብ የሚገኝ ነው። የፍሬንድሺፕ ቤተ መንግስት፣ ወዳጅነት ፓርክ እይታ ያላቸው በጣም ቆንጆ አፓርትመንቶች አሉ። ሚክስድ ዩዝ ነው። ኮመርሻልም ለሚፈልግ ኮመርሻል ሱቆችን ከ21 ካሬ ጀምረን እየሸጥን እንገኛለን። በጣም ቆንጆ በጣም ቆንጆ። እስቲ አሁን ጥሩ ነገር ነው የነገርከኝ። ምንድነው አሁን ማወቅ የምፈልገው ብዙዎቹ ጋር አሁን የነገርከኝን ነገር እሰማለሁ ሌሎቹም ጋር እና ሪያሊቲን ለየት ያደርገዋል ብለህ የምታስበው ነገር ምንድን ነው? በጣም ጥሩ። እንግዲህ አሁን ከተማችን ላይ እንደምታውቀው በጣም ብዙ ሪል ስቴቶች አሉ፣ በመቶ የሚቆጠሩ ሪል ስቴቶች አሉ። ከነዚህ ውስጥ ግን ሪሊ የሪል ስቴት ክራይቴሪያውን አሟልተው ፋይናንስ አቅሙ ኖሯቸው በደንብ በተያዘለት ጊዜ ገንብተው የሚያስረክቡ በጣት የሚቆጠሩ ናቸው። ከነዚህ ውስጥ ግንባር ቀደሙ ሪያሊቲ ሪል ስቴት ነው። እንዳልኩ በ9 ዓመት ውስጥ በ10 ዓመት ውስጥ 9 ፕሮጀክት ማስረከብ ኦልሞስት በ1 ዓመት 1 ፕሮጀክት እንደማስረከብ ማለት ነው። ይህ ደግሞ ምን ያህል ግንባታው ላይ በጣም ፈጣን እንደሆነ ምን ያህል ፋይናንሻል ስቴብል እንደሆነ ነው የሚያሳየውና ሪያሊቲ ሪል ስቴት ያው በፈጣን ግንባታው ነው የሚታወቀው። ብዙ ደንበኞች በጣም ሳቲስፋይድ ናቸው። አንዳንዶቹም ፕሮጀክቶች ከተያዘላቸው ጊዜ ቀድሞ ነው በማስረከብ የሚታወቀውና ሪያሊቲ ለየት የሚልበት አንደኛው ፈጣን ግንባታ ነው። ሁለተኛው ደግሞ ሎኬሽን ነው። አይተህ ከሆነ ከአሁን በፊት የሚያስረከብናቸው ፕሮጀክቶች ቦሌ ጃፓን ጋር፣ ቦሌ አትላስ፣ ቦሌ ደንበል፣ ሳር ቤት ጋር ነው ፕሮጀክቶች አሉ። አሁን የሚያወጣናቸው አፍሪካ ህብረት ፒያሳ ጋር ነው እየሸጥን ያለ ነውና ዳውንታውን የሆኑ ሎኬሽኖች ተመራጭ ለመኖሪያም ለኢንቨስትመንትም በጣም ተመራጭ የሆኑ ኤሪያዎች ላይ ነው የሚገነባው። ከዛ ውጭ ደግሞ በአሜኒቲዎች እያንዳንዱ ህንፃው ላይ ሪያሊቲ ሲገነባ አሜኒቲዎችን እንደ ስታንዳርድ ጂም፣ ስቲም፣ ሳሙና፣ ባዝ፣ አዳራሽ እነዚህ ነገሮች አጠናቀው እያንዳንዱ ህንፃዎች ላይ ለነዋሪዎቹ ያስረክባል።
ከሌሎች በምን ይለያል ካልከኝ ብዙ ጊዜ ሪልስቴቶች ላይ ሁሉም አሜኒቲዎች አለ ይባላል። ነገር ግን በባለቤቱ እንደ ቢዝነስ ኦን ተደርገው እዛ የሚኖሩ ሰዎች ቻርጅ እየተደረጉ ያ ማለት እየከፈሉ ነው የሚጠቀሙት ለጂም፣ ለስቲም፣ ለሳሙና ማለት ነው። ሪያሊቲ ሪልስቴት ግን ፍሪ ሰርቪስ ነው። ስቲም፣ ጂም እና ስቲም ሳሙና ባዞቹ ፍሪ ሰርቪስ እዛ የሚኖሩ ሰዎች ያለምንም ክፍያ በነፃ ነው የሚገለገሉት። እነዚህን ከሌሎች ሪልስቴቶች ለየት ያደርጋል።